ለምሳሌ የመጀመሪያውን ዕለት ምንድነው ያለችው? እሁድ ነው ያለችው። እሁድ ማለት እኮ ሂዶት አንደኛ መጀመሪያ እግዚአብሔር ፍጥረትን የጀመረበት የመጀመሪያ ዕለት ማለት ነው። ምዕራቡ ሰንዴ ነው ያለው። ሰን ፀሐይ ናት፣ ዴ ዕለት ነው የፀሐይ ዕለት። አብዛኞቹ ፀሐይ ያመልኩ ነበር እስከ ዘመነ ቆስጠንጢኖስ ድረስ። ቀጥሎ ያለውን ዕለት ሰኞ ብለናል። ሰኒዮት ማለት ሁለተኛ የእግዚአብሔር ስንተኛ ዕለት? ሁለተኛ ዕለት ጠፈረን የፈጠረበት። ሌላው ዓለም መንዴ ነው ያለው። ጣዖት ነው አትኦል ሙንዴ ጨረቃ ትመለክ ነበረ። በጣም ሳክሪፋይስ ይቀርብላት ነበር። ቀጥለው ከሰኞ ቀጥለው ማግሰኞ ማክሰኞ ሳይሆን የሰኞ ማግስት ወይም ሰሉስ ስንተኛ ዕለት? ስንተኛ ዕለት? የእግዚአብሔር የፍጥረቱ ሶስተኛ ዕለት ማለት ነው። ሌላው ዓለም ቲውስዴ ነው ያለው። ቲው ታውቁታላችሁ፣ አንግሎ ሳክሶን ጣዖት ነው። 100 ጋድ ይባላል። እጀ ቆራጣ ነው። ተጎዶ ፌቨኔን ዷር ጦርና ሰማይን ይገዛል ተብሎ የተመለከ ጣዖት ነው። የሱ ዕለት ማለት እንጂ እግዚአብሔር ሶስተኛ ዕለት ማለት አይደለም። ረቡዕ የእግዚአብሔር ስንተኛ ዕለት? አራተኛ ዕለት። ወደንስዴ ግን የድል ጣዖት ነው፣ ይለያያል። ሐሙስ ስትሉ የእግዚአብሔር ስንተኛ ዕለት? አምስተኛ ዕለት። ተርስዴ ስትሉ ኖርዌይ ላይ ያለ ጣዖት ነው፣ ቶር ይባላል። የነጎድጓድ አምላክ ነው። አርብ ስትሉ ክርስቶስ ነው የሚሰበከው። አሪቦት መግባት መካተት መፈጸም ማለት ነው። ወአርበ ፋሲካሆሙ ለአይሁድ ተፈጸመ ብሎ ስራውን ምን አደረገ? አካተተ። ሌላው ዓለም ደግሞ ፍራይዴ ይላል። ፍሪጋ የምትባል እቺ ደግሞ ጎደስ ናት፣ ሴት ጣዖት ናት። ዘጎደስ ኦፍ ቢዩቲ ሜሬጅ ይሏታል። የፍቅር የትዳር ምናምን አምላክ። ጥሩ ባል ትሰጣለች ተብላ ብዙ መስዋዕት ይቀር የሷ ዕለት ማለት ነው። ቀዳሚት ብትሉ የቀደመችቱ ሰንበት ትታሰባለች። ሳተርን ዴ ብትሉት የሮማ የግብርና አምላክ ነው። ስለዚህ ሙሉ በሙሉ ጣዖት ነው። እዚህ ደግሞ ሙሉ በሙሉ ምንድነው? ብሉይና ሐዲስ ኪዳን ነው፣ ወንጌል ነው። ስለዚህ ዕለታችን ሁሉ ወንጌል እንዲሸት ያደረጉ አባቶቻችን ክብር ይግባቸው በእውነት። መጪው ዓመት ለኦርቶዶክሳውያን የምንመኘው ነገር ምንድነው? በጥበብ በእውቀት በማስተዋል በጣም ከፍ የምንልበት ዘመን ቢሆን እጅግ እመርጣለሁ። እውነት ሐሰት? ሰማዩ የኛ ነው፣ እውቀቱ ማለት ነው። ምድሩ የኛ ነው፣ አድማሱ የናጌቡ የከርሰ ምድሩ የስነ ፍጥረቱ እውቀት የማን ነው? የኛ ነው። ከኛ አልፎ እኮ በየዓለማቱ በሚሄድበት ሁሉ ተቋም ተጋብዤ ንግግር ሳደርግ ዩኒቨርሲቲ ውስጥ በግዕዝ ፒኤችዲ ይሰጣል፣ ምርምር ይደረጋል፣ ሰው ይራቀቃል። የኛ ደግሞ ህዝብ አንቀላፍቷል።